አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? እንዴት አመሻችሁ? ከኛ ጋር ፈጣሪ ይመስገን ለዚህ ደርሰናል። ጤና፣ አፍያ፣ ስራ፣ ሙቀቱ፣ የሙከየፉ ጩኸት፣ የሙከየፉ አዋራ እንዴት ይዟቸዋል? እንዴት አውሏቸዋል? ከኛ ጋር ይኸው እኔ ያለውኝ ባጭሩ የሌላውን ባላቅም አልሐምዱሊላህ። አዋራው ከዚህ በኩል የሙከየፉ ጩኸት ከዚህ በኩል የሙቀቱ ከዚህ በኩል ሁሉም ችለን ሁሉም ተቻችለን እየኖር ነው። ማለቂያ የሌለው ነገር ስደት ሲባል ስደት ስሙ ትንሽ ነው፣ ግን ስራው ትልቅ ነው። ጥርስ የሌለው ምላጭ ማለት እሱ ነው። ድካም፣ መሰላቸት፣ መንቀዋለል፣ በሰው ሀገር መናፈቅ፣ እረ ስንቱን ጉዱ የቱ ተወርቶ የቱ ይተዋል። ግን እኛ ያለንበትን ሁኔታ የሚረዳ ሰው አለ? እንጃ። ያው ስደተኛ ከሆነ ነው እንጂ ስደተኛን የሚረዳው ሰው አለ ብዬ አይደለም። አሁን ቀን ማታ ማታ እንዲበረድ ብሎ ሲታይ ቀንም እንዲዋለ ይመስላል። ሱብሃንአላህ አለኩልሃል። ሀገራችን ኢትዮጵያ ሰላም አማን ያርግልን። ስደት ይበቃችኋል ይበለን፣ ይብቃችሁ ይበለን እንጂ በጣም ይከብዳል የስደት ነገር እየዋለ እያደረ እድሜ እየሄደ ሲመጣ ይሰለቻል መሰለኝ። አረቦቹ እንኳን ከፍለውም ቢሆን ቢያሰሩ በቃ እየሰለቻችሁ ሲመጣ ነገሮቹ መነጫነጭ፣ መቆጣት፣ የስራው መጥላት። እኔ አሁን በበኩሌ እንደዛ ነኝ። በቃ ባልሰራ የመሰላቸቴ ብዛት ቁጭ ብዬ ስነሳ ይደክመኛል። እንኳን ሰርቼ አይደለም ማለት ነው። አለ ኩልሃል ሀገራችን አማን ሰላም ያርግልን። ሀገራችን ያብቃል። ስደት አስጠልቷል። የሚያስጠላ እንጂ የሚያምር ታሪክ የለውም ስደቱ። ሀገራችን ሰላም፣ በሀገራችን የምንደሰት ሀገራችን የምንኖር ሰዎች አላህ ያድርገን። በጣም ከባድ ነው የሙቀቱ ነገር፣ ወላሂ ይከብዳል። ሙቀቱ ደግሞ እንዳለው ሆኖ አሁን አዋራ ከተማስ እንደው ይሁን። አሁን እኛ ሪያድ ነን ያለ ነው ይሁን ያኔ፣ ግን ደግሞ ውጪ አሁን እንደዚህ ውጪ የሚሰሩ ልጆች እንዴት ነው የሚሆኑት? እኛ አሁን ከተማ እየኖርን አዋራው ቤት ውስጥ ግቢው እንዳለ ድርክርክ ነው የሚያደርገው። ውጭ ያሉት ደግሞ ራሳቸውን ጭምር ነው የሚያለብሳቸው እና በጣም ከባድ ነው ወላሂ። አላህ ይዘንልንም ይዘንላቸው። በጣም ይከብዳል እና ይስራ። ዩቲዩብ ሰብስክራይብ አድርጉ። ኧረ ተው ግዴላችሁም። ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉ። ብዙ ጊዜ አልኩኝ አሁን ሰልችቶኝ ቪዲዮም እየሰራው አይደለም እና ላይክ እና ሼር ማድረጋችሁን አትርሱ። ይስራን ዩቲዩብ ሰብስክራይብ አድርጉ። እንደው ሰብስክራይብ አድርጉ። ተው ግዴላችሁ። ሀገራችንን አላህ ሰላም ያርግልን። ቻው